እሺ ጋይስ እንዴት ናችሁ? ዛሬ ፈንድድ አካውንት የባለፈውን የትናንትናውን ፕሮፊት የባለፈውን ሳምንት ፕሮፊት አውጥቼ ይሄን ፈንድድ አካውንት ለመሞከር ወስኛለሁ ማለት ነው። የ5K ናት አካውንቱ። ህጉ የተለመደ ነው ማለት ነው። ፕሮፊት 8% ነው የሚሆነው። ፕሮፊት ታርጌት 8% ነው፣ $400 ማለት ነው። ያው ማክሲመም ሎስም ሊሚቱ አካውንቱ የታጣው እንደሱ 8% ነው ማለት ነው። ዴይሊ ሎስ ሊሚት 200 4%። ሶ ይሄ ከኔ ሪስክ ማኔጅመንት ጋር አሪፍ የሚሄድ ነው። ይሄን ለመሞከር ትራይ አውት ለማድረግ ማለት ነው። ያኛው ላይቭም አካውንቴንም ትሬድ አደርጋለሁ፣ ይሄንንም ትሬድ አደርጋለሁ። ይሄኛው ላይ ያሰብኩት ኢቫል ሩልስ ብዬ ለራሴ ያወጣሁት ያው 1% ፐር ትሬድ 2%ም መሄድ ይቻላል፣ ግን ያው እኔ ያው ያን ያህል የሚያስቸኩለኝም ነገር ስላልሆነ 1% ነው የሚሄደው 2% ለማግኘት ማለት ነው። ተዋር ነው ታርጌት ማድረገው እና አሪፍ የሆኑ ሴታፖች ኤ እና ኤ ፕላስ የሆኑ ሴታፖችን ብቻ ነው የምወስደው ማለት ነው። አሁን ላይቭ አካውንቴ ላይ በብዛት የምወስዳቸው ትሬዶች ኤ እና ኤ ፕላስ አይደሉም፣ ከዛም የወረዱ ናቸው። እዚህ ላይ ግን ሲሆን አሪፍ ኳሊቲ ሴታፖች ካልሆኑ ሳምንቱን ሙሉም ሳልወስድ ሊወጣ እችላለሁ ማለት ነው። እና አንድ ትሬድ ነው በቀን የምወስደው፣ ከአንድ ትሬድ በላይ አልወስድም። ኢንትሪ አይኖረኝም ማለት ነው። ዊክ አውትም ብደረግ አልገባም። ሶ ይሄውና ቻሌንጁ። ይሄኛውንም እዚህ ላይ የምወስዳቸውን ትሬዶች ለቃለሁ ማለት ነው። አፕዴት አድርጋቸዋለሁ። ቻሌንጁ ፌልም ካረኩ ነው፣ ካለፍኩም አለፍኩ ነው። ራሴን ቻሌንጅ ለማድረግ ነው ማለት ነው። አሁን MT5 ምናምኑን አዘጋጅቼዋለሁ ሁሉንም። ይሄ ሁሉም ተዘጋጅቷል። አሁን ትሬድ ለማድረግ ያን ያህል ኤክስነስ ላይ ነው የለመድኩት፣ ግን ይሄም ኖርማል ነው። በዚህ በሞባይል ኤክስኪዩት አደርገዋለሁ ማለት ነው። ሶ ይሄን ይመስላል ቻሌንጅ። ምለቅ ይሆናል ቪዲዮም ማለት ነው። ፌልም አለፍኩም እንትንም አልኩ እለቀዋለሁ ማለት ነው። ሳምንቱንም አሪፍ አልነበረም። ቻሌንጆቹም ትሬዲንግ ዊኩም ያን ያህል አሪፍ አልነበረም። በሚቀጥለው ሳምንት አሪፍ ሴታፕ ካገኘው እለቀዋለሁ ማለት ነው። ያው ይህን ዝም ብዬ የቻሌንጅ ቪዲዮ ለመልቀቅ ብዬ ነው። የፕ